የአሜሪካ የድብቅ ሥራዎችና የስለላ ድርጅት ሴክሬት ሰርቪስ የገንዘብ ቁጥጥር ክፍል አንድ እንግዳ ሪፖርት ደረሰው። በሀገሪቱ የንግድ ባንኮችና ካሲኖች ውስጥ የሚዘዋወሩ የትኛውንም ዘመናዊ ማሽን አልፎ የሚገቡ በሰው እጅም ሆነ በአጉሊ መነጽር ሊለዩ የማይችሉ እጅግ በጣም ጥራታቸውን የጠበቁ የ$20 ኖቶች ገበያውን አጥለቅልቀውታል። በአሜሪካ ገበያ ላይ የሚዘዋወሩት እነዚህ በሚሊዮን የሚቆጠሩ የ$20 ኖቶች ፍጹም የሐሰት ነበሩ። ይህንን የ$250 ሚሊዮን ማጭበርበር የፈጸመው የሰሜን ኮሪያ መንግስት ወይም ደግሞ የሩሲያ ማፊያ አልነበረም። ይህንን ታሪክ የፈጸመው በካናዳ ኪዩቢክ ግዛት ውስጥ በገጠር መንደር የሚኖር ፍራንክ ቡራሳ የሚባል አንድ ግለሰብ ነበር። ዛሬ በታሪክ ውስጥ ታይቶ የማይታወቅ የቁም ነገር፣ የብልሃት፣ የትዕግስትና የመንግስታትን ሕግ የመቀልበስ ታሪክ ውስጥ እንጓዛለን። ይህ $250 ሚሊዮን በጓሮ ያተመው የካናዳዊው ሊቅ ታሪክ ነው። ፍራንክ ቡራሳ የተወለደውና ያደገው በካናዳ ኪዩቢክ ውስጥ ሲሆን ገና ከልጅነቱ ጀምሮ ከተራ ልጆች የተለየ ባህሪ ነበረው። ትምህርት ቤት አይመቸውም። የህብረተሰቡ ህጎችና መመሪያዎች ለሱ የተሰሩ አይመስሉትም። አንድ አስገራሚ ችሎታ ግን ነበረው። የሰዎችን የሥነ ልቦና ፍላጎት በፍጥነት የመረዳትና ማንኛውንም አይነት ቁስ የመገጣጠምና የማስተካከል ልዩ ተሰጥኦ። ገና በ12 ዓመቱ በትምህርት ቤት ውስጥ የልብስ ስርቆት መስመር በማደራጀት የመጀመሪያውን የወንጀል ቢዝነስ ጀመረ። ለፍራንክ ወንጀል ህጎችን አልፎ ራስን የመቀየር ሂሳብ ቀመር እንጂ መጥፎ ነገር አልነበረም። እያደገ ሲሄድ በተለያዩ ሥራዎች ውስጥ ገባ። መኪናዎችን እየገዛ መጠገንና መሸጥ ቢጀምርም ህጋዊ መንገድ ግን እጅግ በጣም አሰልችና አነስተኛ ገቢ የሚያስገኝ ሆነበት። በ20ዎቹ ዕድሜ መጨረሻ ላይ ፍራንክ በህገወጥ መንገድ የዕፅ እጽዋትን በማልማትና በማሰራጨት ወንጀል ውስጥ ገባ። እዚያ ውስጥ ከፍተኛ ገንዘብ አገኘ። ነገር ግን ከእሱ ጋር አብሮ የሚመጣው አደጋ ከባድ ነበር። በመጨረሻም በፖሊስ ተይዞ ለአጭር ጊዜ ታሰረ። ከእስር ቤት ሲወጣ ዳግመኛ ወደ እስር ቤት አልመለስም፣ ከሠራውም መንግሥትን በጉልበት ሳይሆን በአእምሮ የማሸንፍበትን ትልቅ ሥራ እሠራለሁ በማለት አንድ ነገር ለማድረግ ወሰነ። እንደ አውሮፓውያን አቆጣጠር በ2008 ፍራንክ በአንድ ካፌ ውስጥ ተቀምጦ ቡና እየጠጣ ሳለ አንድ ሐሳብ መጣለት። የሰዎች ትልቁ ፍላጎት ምንድን ነው ብሎ ራሱን ጠየቀ። መልሱ ቀላል ነበር፤ ገንዘብ። ሰዎች ሀብታም ለመሆን ሌሊትና ቀን ይለፋሉ፣ ዕፅ ይሸጣሉ፣ ባንክ ይዘርፋሉ፣ ሰዎችንም ይገላሉ። ፍራንክ ግን የተለየ ነገር አሰበ። ለምን እኔ ራሴ ገንዘቡን አላመርተውም? ሰርቄ ሰዎችን ከማስቀይም ለምን የራሴን ገንዘብ አትሜ ለዓለም አልሰጥም አለ። ይህ ሐሳብ በአእምሮ ሲበራ የፍራንክ ቀጣዩ ዓላማ ግልጽ ነበር። የዓለም ብቸኛው ኃያል ገንዘብ $1። ብዙ ሰዎች የሐሰት ገንዘብ ማተም ሲያስቡ በአእምሯቸው የሚመጣው ተራ ኮምፒውተር፣ ስካነርና ጥሩ አታሚ ማሽን ነው። ፍራንክ ግን ይህ አካሄድ በቀጥታ ወደ እስር ቤት እንደሚወስደው በደንብ ያውቃል። ምክንያቱም የአሜሪካ ዶላር በዓለም ላይ ለመኮረጅ እጅግ በጣም አስቸጋሪ ከሆኑ የገንዘብ ኖቶች ውስጥ አንዱ ነው። ፍራንክ በመጀመሪያ የ$20 ኖትን መረጠ። ለምን የ$100 ኖት አልመረጠም ካላችሁ መልሱ $100 በማንኛውም ሱቅ ውስጥ ሲመነዘር ከፍተኛ ጥንቃቄና ፍተሻ ይደረግበታል። $20 ግን በየቀኑ በሚሊዮን የሚቆጠር ሕዝብ ያለምንም ጥርጣሬ የሚለዋወጠው ማንም ትኩረት የማይሰጠው ገንዘብ ኖት ነው። ፍራንክ ለ2 ዓመታት ያህል ከሰው ተለይቶ ብቻውን ጥናት ማድረግ ጀመረ። የፍራንክ የመጀመሪያው ፈተና ወረቀቱ ነበር። የአሜሪካ ዶላር ከእንጨት በተሰራ ተራ ወረቀት አይታተምም። ዶላሩ የሚሰራው 75% ከጥጥና 25% ከጥልፍ ጨርቅ ድብልቅ ነው። ይህ ውድ ገንዘቡ ሲታጠብ እንኳን እንዳይደርቅና የተለየ የውፍረት ስሜት እንዲኖር ያደርገዋል። ፍራንክ ይህንን ወረቀት በካናዳ ወይም በአሜሪካ መግዛት እንደማይችል ያውቃል። ወዲያውኑ ጥርጣሬ ይፈጥራል። ስለዚህ ምን አደረገ? ስሙን ቀይሮ ራሱን በአውሮፓ የሚገኝ ትልቅ የቅንጦት የሰርግ ካርድ አታሚ ድርጅት ባለቤት አስመስሎ በማቅረብ በጀርመን ሀገር ለሚገኝ አንድ ትልቅ የወረቀት ፋብሪካ ኢሜል ላከ። ፋብሪካው የሚፈልገውን አይነት የጥጥና የጨርቅ ውህድ ወረቀት በትልቅ መጠን እንዲያመርትለት አደረገ። ለደህንነት ሲባልም ወረቀቱ ውስጥ የሚገባውን የሚስጥራዊ የደህንነት መስመር ወይም ሴኩሪቲ ትሬድ ጭምር ፋብሪካው አብሮ እንዲሰራለት አሳመነው። አምራቾቹ ለአንድ የሰርግ ካርድ አታሚ ትልቅ የንግድ ትዕዛዝ እያዘጋጁ መስሏቸው ነበር። ሁለተኛው ፈተና ማተሚያ ማሽኖቹ ማግኘት ነበር። ፍራንክ ከአንድ ቦታ ሙሉ ማሽን መግዛት አደጋ እንዳለው ስላወቀ የማሽኑን ክፍሎች ከተለያዩ የዓለም ሀገራት በተለያዩ የሰዎች ስም ለያይቶ አዘዘ። በመጨረሻም በኪዩቢክ ገጠር ውስጥ በሚገኝ አንድ ምስጢራዊ መጋዘን ውስጥ ማሽኖቹን ራሱ በደቂቃዎች ጥንቃቄ ገጠማቸው። ቀለሙን ለማግኘት እንዲሁ ቀላል አልነበረም። የዶላር ቀለም ብርሃን ሲያርፍበት ቀለሙን የመቀየር ባህሪ ያለው። ፍራንክ ይህንንም ኬሚካል በድብቅ አስመጣ። ሁሉንም ዝግጅት ለመጨረስ 2 ዓመታት ፈጅቶበታል። እንዲሁም ወደ 200,000 የሚጠጋ እውነተኛ ዶላር ለኢንቨስትመንት አውጥቷል። አሁን ሁሉም ነገር ዝግጁ ነው። ማሽኖቹ መሽከርከር ሊጀምሩ ነው። እንደ አውሮፓውያን አቆጣጠር 2009 ዓ.ም አጋማሽ በካናዳ ኪዩቢክ ገጠር ውስጥ የሚገኘው ምስጢራዊ መጋዘን መብራቶቹ በሙሉ ጠፉ፣ ከአንድ ክፍል በስተቀር። እዚያ ክፍል ውስጥ ፍራንክ ቡራሳ ማተሚያ ማሽኑ ፊት ቆሟል። 2 ዓመት ሙሉ የደከመበት
ሕይወቱንና ንብረቱን ያፈሰሰበት ማሽን የመጀመሪያውን የ$20 ኖት አትሞ አወጣ። ፍራንክ ኖቱን አንስቶ በአጉሊ መነጽር ተመለከተው። የወረቀቱን ሻካራነት አሻሸው። በብርሃን ፊት አድርጎ የጀርመን ፋብሪካ የሰራለትን የደህንነት መስመር አየ። ፍጹም ነበር። እውነተኛው ዶላርና የፍራንክ ዶላር ፍጹም አንድ አይነት ነበሩ። ከዚያ በኋላ ማሽኑ አልቆመም። ሌሊትና ቀን፣ ለሳምንታት፣ ለወራት መጋዘኑ የዶላር ፋብሪካ ሆነ። ፍራንክ በአጠቃላይ $250 ሚሊዮን አተመ። ይህንን ሁሉ ገንዘብ ደግሞ በጭነት መኪና እያጓጓዘ የተለያዩ ሚስጥራዊ ኮንቴነሮችና መጋዘኖች ውስጥ በሳጥን እየደረደረ ደበቀው። አሁን ትልቁ ፈተና ገንዘቡን ማሰራጨት ነበር። ፍራንክ ይህንን ገንዘብ ራሱ ይዞ ሱቅ ሄዶ ዕቃ ለመግዛት የሚሞክር የዋህ አልነበረ። ይልቁንስ በጅምላ ለማከፋፈል ስለፈለገ በካናዳና በአሜሪካ የሚንቀሳቀሱ ትልልቅ ዓለም አቀፍ የኮንትሮባንድና የወንጀል ቡድኖች ጋር ሚስጥራዊ ግንኙነት መሰረተ። የእሱ የገበያ ቀመር ቀላል አልነበረም። እኔ የ$20 ኖቶችን ፍጹም አድርጌ እሰጣችኋለሁ፣ እናንተ ደግሞ ለእያንዳንዱ ኖት 30% እውነተኛ ገንዘብ ትከፍሉኛላችሁ አለ። ማለትም በሌላ አነጋገር ወንጀለኞቹ 10,000 እውነተኛ ዶላር ሲሰጡት እሱ ደግሞ 30,000 የሐሰት ዶላር ያስረክባቸዋል። በዚህም ስምምነት መሰረት ማፊያዎቹ ገንዘቡን እየወሰዱ ወደ አሜሪካ ገበያ አስገቡት። የፍራንክ ዶላር እንደ ማዕበል አሜሪካንን አጥለቀለቃት። በአሜሪካ ዋሽንግተን ዲሲ የሚገኘው የሴክሬት ሰርቪስ የሐሰት ገንዘብ መቆጣጠሪያ ክፍል በታሪኩ አይቶት የማያውቀው ትልቅ ግራ መጋባት ውስጥ ገባ። በሀገሪቱ በሚገኙ ባንኮችና ካሲኖዎች ውስጥ የሚገኙ የገንዘብ መቁጠሪያ ማሽኖች አንድም ሳይስተጓጎሉ እውነተኛ ነው እያሉ ሲያሳልፏቸው፣ በባለሙያዎች እጅ ሲገቡ ግን እንግዳ ባህሪ ማሳየት ጀመሩ። የሴክሬት ሰርቪስ የፎረንሲክ ባለሙያዎች መጀመሪያ የገንዘቡን ሐሰተኛነት ያወቁት በሁለት ጥቃቅን ነገሮች ነበር። የመጀመሪያው ቀለሙ ነበር። እውነተኛ ዶላር ኖት ሲታተም ቀለሙ በሰኮንዶች ውስጥ ወረቀት ላይ እንዲደርቅ የሚደረግበት የራሱ ምስጢራዊ ኬሚካላዊ ሂደት አለው። የፍራንክ ኖቶች ግን ማሽኑን አልፈው ገበያ ላይ ለረጅም ጊዜ ሲዘዋወሩ የሰዎች እጅ ላብና ሙቀት ሲያርፍባቸው ቀለማቸው እጅግ በጣም በጥቂቱ የመደብዘዝ ባህሪ ያሳዩ። ሁለተኛውና ትልቁ ማረጋገጫ ደግሞ የደህንነት መስመሩ ወይም ሴክሬት ሪድ ነበር። ፍራንክ በጀርመን ያሰራው ይህ የደህንነት መስመር ከእውነተኛው ጋሬ ፍጹም ተመሳሳይ ቢሆንም በኖቱ ውስጥ የተቀበረበት ጥልቀት ግን እውነተኛው ዶላር ላይ ካለው ማይክሮ ሚሊሜትር ያነሰ ልዩነት ነበረው። ባለሙያዎቹ ኖቱን በኤክስሬይ እና በልዩ የጨረር መብራቶች ሲመረምሩት በዓለም ላይ የአሜሪካ መንግስት ብቻ የሚያውቀው ምስጢራዊ የፊደላት አቀማመጥ ትንሽ ዘመም ማለቱን አረጋገጡ። ይህ ተራ ማጭበርበር ሳይሆን ትልቅ የኢኮኖሚ ክህደት ነበር። ይህንን ፍጹም የሆነ ዶላር ማን አተመው? ሴክሬት ሰርቪስ ወንጀለኛውን ለመያዝ ኦፕሬሽን ጃክዋርድ የተባለ ግዙፍ ግብረ ኃይል አቋቁሞ ከካናዳ ፖሊስ ጋር በሚስጥር መስራት ጀመረ። ፍራንክን ግን የት እንዳለ ማንም ስለማያውቅ በቀጥታ መጋዘኑ ድረስ ሄዶ መያዝ የማይቻል ነበር። ስለዚህ ፖሊስ የገንዘቡን ፈለግ ተከትሎ በጥቁር ገበያው ውስጥ ያሉትንና ትናንሽ ደላላዎች አንድ በአንድ በቁጥጥር ስር መዋል ጀመረ። በመጨረሻም በካናዳ ፖሊስ ውስጥ የሚሰራ አንድ ድብቅ ወኪል ራሱን እንደ ትልቅ ዕፅ ነጋዴ አስመስሎ በማቅረብ የፍራንክን ዋና የገንዘብ አከፋፋይ ደላላ ለማግኘት በቃ። ይህ ድብቅ ወኪል ደላላውን ለአንድ ትልቅ ሥራ የሚሆን 100,000 የሐሰት ዶላር በአስቸኳይ ፈልጋለሁ አለው። ትዕዛዙ ከፍ ያለ ስለነበር ደላላው በቀጥታ ወደ ፍራንክ ደወለ። ፍራንክ ገንዘቡን ለማስረከብ ተስማማ። ቀኑ እንደ አውሮፓውያን አቆጣጠር 2012 ግንቦት ወር ነበር። ቦታው በኪዩቢክ ገጠር ውስጥ የሚገኝ አንድ ጭር ያለ የመኪና ማቆሚያ። ፍራንክ በሳጥን የተሞላውን ዶላር ይዞ በመምጣት ገንዘቡን ለደላላው ሊያስረክብና እውነተኛውን 30,000 ዶላር ሊቀበል ሲል በድንገት ቦታው በፖሊስ መብራቶች ደመቀ። የሴክሬት ሰርቪስ እና የካናዳ ፖሊስ መኪኖች ቦታውን ከበቡት። ፍራንክ ቡራሳ በካቴና ታሰረ። ፖሊሶች የፍራንክን ስልክና ጂፒኤስ በመጠቀም ያንን ለ2 ዓመት በሚስጥር የተደበቀውን የገጠር መጋዘን ሰብረው ገቡ። ማተሚያ ማሽኖቹ፣ ቀለሞቹና ሙሉ የዶላር ፋብሪካ በቁጥጥር ስር ዋለ። የዓለማችን ትልቁ የዶላር ንጉሥ ውድቀት እዚህ ጋር የተቃረበ መሰለ። ፍራንክ በቁጥጥር ስር ውሎ በምርመራ ክፍሉ ሲቀመጥ ፖሊሶች እንዲናገርና የሸጠበትን ማፊያዎች ስም እንዲጠቁም ያስገድዱት ነበር። ፍራንክ ግን ፈገግ አለ። እሱ ተራ ወንጀለኛ አልነበረም። ከእስር ቤት ሊያስመልጠው የሚችል የመጨረሻ የጨዋታ ካርድ በእጁ አስቀርቶ ነበር። ፖሊሶቹ እንዲህ አላቸው፣ እናንተ መጋዘኔን ሰብራችሁ ስትገቡ ያገኛችሁት $1 ሚሊዮን ብቻ ነው። ነገር ግን እኔ ያተምኩት $250 ሚሊዮን ነው። አሁንም ገበያ ላይ ያልዋለና እኔ በድብቅ መሬት ውስጥ የቀበርኩት $200 ሚሊዮን አለ። እሱን ገንዘብ እኔ ካልነገርኳችሁ በስተቀር መላው የሰሜን አሜሪካ ፖሊስ ቢሰለፍ በጭራሽ አያገኘውም አለ። ፍራንክ ድርድሩን ቀጠለ። እኔ ያንን $200 ሚሊዮን ሙሉ በሙሉ የት እንዳለ አሳያችኋለሁ፣ እናንተ ደግሞ እኔን በነጻ ትለቁኛላችሁ። ካልሆነ እኔ ታሰራለሁ። ያ $200 ሚሊዮን ግን የአሜሪካን ኢኮኖሚ እንደሚያናጋው የምታዩት ይሆናል የሚል ሐሳብ አቀረበላቸው። ይህ ለአሜሪካ መንግስት ራስ ምታት ነበር። ፍራንክን ለ60 ዓመት ማሰር ወይም የ$200 ሚሊዮን የሐሰት ማዕበልን ማስቆም። ለወራት የተደረገው ድርድር በመጨረሻም በካናዳ ፍርድ ቤት ጸደቀ። መንግስት በድርድሩ ተሸነፈ።
በታሪክ ውስጥ እጅግ አስገራሚ የተባለው የፍርድ ቤት ውሳኔ ተላለፈ። ፍራንክ 200 ሚሊዮን የሐሰት ዶላሩ የተደበቀበትን ሚስጥራዊ ቦታ ለፖሊስ ሊያስረክብ፣ በምላሹም ፍርድ ቤቱ የ6 ሳምንት እስራት ብቻ ፈረደበት። የገንዘብ ቅጣቱ ደግሞ 1350 የካናዳ ዶላር ብቻ ነበር። 250 ሚሊዮን ዶላር ላይ ያተመ ሰው የከፈለው ቅጣት ከአንድ አይፎን ስልኳ ጋር ያነሰ ሆነ። ዛሬ ፍራንክ ቡራሳ የወንጀል ዓለምን እርግፍ አድርገው ትቷል። ግን ያ ልዩ አእምሮና እውቀት አልጠፋም። በአሁኑ ወቅት ፍራንክ የራሱን የደህንነትና የማማከር ኩባንያ አቋቁሟል። ትላንት የሐሰት ዶላር በማተም የአሜሪካን መንግስትን ያስጨንቀው ግለሰብ ዛሬ ለትልልቅ ባንኮች፣ ለህትመት ድርጅቶችና ለጸጥታ አካላት ገንዘብ ከሐሰተኞች እንዴት ይጠበቃል የሚል ስልጠናና የማማከር ድጋፍ ይሰጣል። የፍራንክ ቡራሳ ታሪክ ወንጀልን የሚያበረታታ አይደለም፣ ግን በዓለም ላይ ትልቁ ኃይል የጦር መሳሪያ ሳይሆን ነገሮችን በጥልቀት የማጥናት በከፍተኛ ጭንቀት ውስጥም ቢሆን አእምሮን ተጠቅሞ የመደራደር ጥበብ መሆኑን የሚያሳየው ሕያው ምስክር ነው።